ዛሬ አልመጣም። በቃ ከመጣ ደውላችሁ ተሰው መጣ። እሺ መጣ። እሺ መጣ። ዛሬ ከአንቺ ጋር መጠጣት አምሮኛል።
ምንድነው? ምንድነው እንደዚህ ማፍጠጥ? ልስ ላይ ነው እንዴ? በምን አቅሜ ነው አንቺን የምስለው? ኧረ እውነቴን እኮ ነው አባቴ ሙት እንኳን እኔ ዳቪንቺ ራሱ አንቺን ችሎ አይስልሽም። ማድረቅ ነው ማትችልበታለክ። ምን መንከባከቡን አልችልበትም እኔ መጣሁ። ሄሎ። አቤት። ልጁ ምን ጨረስከው? አሬ ምን መጨረስ ነው? አመለጠኝ። ምን ደርሽበት ነበርኩ። ዝም በል ደደብ። ታወራለህ እንዴ? ድሮ ማቀምህን እያወቅኩ። ምን አጠፋኝ? እኔ ፍቅር እየሞከርኩ አይደለ እንዴ? እኔ እኮ ያዘዝኩ ለሙከራ አይደለም። ድሮም ስታመንታ ጠርጥሬ ነበር። ሬሳ ማመንታት እኮ አይደለም የኔ ፍቅር። ወደዛ የኔ ፍቅር አትበለኝ፣ አሳፋሪ። እሺ ከዚህ በላይ ምንድነው ማድረግ የምችለው? ሳላምንበት አንቺን ደስ እንዲልሽ አይደል እንዴ የማደርገው? ለኔ ብለህ ምንም የምታደርገው ነገር የለም። ለራስህ ብለህ ለገንዘብ ለከርስክ። እሺ አረ ይውድዬ ተይ። ዝም በል እባክህ። እሺ አሁን ምንድነው ማድረግ ያለብን? ካንተ ጋር ምንም ማድረግ አይቻልም። ትሰማኛለህ? መጀመሪያ ፍርሃትህን አስወግድ። ምን ማለት ነው? ፈሪ በሆነ ነው ይሄንን የሚያህል ወንጀል አብሬ አንተ እኮ እኔ እኮ አሁንም እያልኩ ያለሁት ይሄንን ልጅ ከማስወገድ። ከፈራ መተው ትችላለህ። ትሰማኛለህ? እኔ አሁን ሐሳቤ እሱን አስወግጄ እዚህ ቤት የሚመጣውን ስጋት መቀነስ ነው። ዮዲ ነገሮች እየተደራረቡ እኮ ወደ ከፋ ደረጃ እንዳንደርስ ነው ይሄንን የምልሽ። ምን እኛ ላይ ከተሰራው በላይ ምን የከፋ ነገር አለ? አንተማ ምን አለብህ? ምን ተነካ? ምን ታደርግ? እዚህ አስተኝቼ ቀልብሃለሁ። ተይ እንጂ እኔ ፍቅር ልፋቴንም አታሳነሽ። በጣም ለፋህ አይደል? የሆነ ሆኖ ከሸባው ጋር ያለው ጉዳይስ? እሱን ለኔ ተው። እንደምንም ብዬ ንብረቱን በእጄ እስካስገባ ነው። ከዛ መጨረሻውን ታየዋለህ። እቅድሽ እሱን ማስወገድ ነው እንዴ? በፍጹም። እሱም እኛ ያሳለፍነውን ችግር በደንብ ማየት አለበት። ሁሉም ነገር እኩል ሲሆን ነው የሚጣፍጠው። ትሰማኛለህ? እኔም ከገረድነት ወደ ባለቤትነት ነው የምንለወጠው። ይኸውልህ አንተም ከኔ ጋር የመንገስ አላማ ካለክ ይሄን ፍርሃትን ወደ ኋላ ተውና ከኔ ጋር ቀጥል። እሺ በል በቃ ነገ ብሩን አቀብልሃለሁ። ቻው። ይሄ ውሻ የውሻ ልጅ በሰላም ነው? ማን የደወለልሽ? ማን ነው? እሱ ነው እነዚህ ያናደደ። ምንድን ነው መቀናት ነው? የደወለልሽ ማን ነው አልኩሽ እኮ። ጓደኛዬ ናት። ምንድን ነው? ውሸት። ሴት ብትሆን ማኖረው ወተሽ አታወሪም ነበር። ተሳሳትኩ? ልክ እኮ ነክ። ግን የምታወራው ሚስጥር ነበራት። ለዛ ብዬ ነው የገባሁት። ማነች እሷ? ሂሩት ናታ ጓደኛዬ። እንደውም ካላመንክ ልደውልላት። ይኸውልሽ እኔ ሰላምንሽ ቀርቼ አይደለም፣ ግን ወተሽ ማናገርሽ በእውነት በጣም ነው የከፋኝ። ምን ችግር አለው? እንደውልና አረጋግጥ። አመንኩሽ አልኩ እኮ በቃ አምኜሻለሁ። ለካ ስቀና ያመባል። በቃ እንደዛማ ከሆነ ባሌ እንደማምጥቻ አስታውቃለሁ። አራኔ ስቀልና
ምን ነው ዝም አልከኝ? እናትህ እኮ ነኝ። ባልወልድህም አሳድጌሃለሁ ልጄ። አይ በቃ ለራስ ብላ። አይ ችለማ ትቆሻለሽ። ይኸው በራሴ እጅ እየበላው ነው። በቃኝ ከተዳማ ይሁዳ ግን አይገርምሽም? ያበላውን ያጠጣውን ጌታውን ስሙ መሸጥ። አንተ ውስጥ ብላ ብላ በቃ ምነው በራ ይቋቋም እንዴ? እሺ ሙሴ በቃ እናንተ ተጫወቱ። በሰላም ነው? ምን የመጣው? እናት አለም ከሞተች ጀምሮ ሸሽተኸኛል ነው ብለን ተው አልፈርድብህም። ድሮስ ባዳ አይደል? ስጋችን ብትሆን ነው። ጋሼ እውነታው ነው። እንግዲህ ምን ላድርግ? ይኸው እኔን ብቻዬን ቤቱ ሊውጠኝ ነው። ቆይ ይህ አያበሳጭም ልጅ ሙሴ? ጎረምሳው አቤት። ደግ አይበረክትም አለ የሀገሬ ሰው። እንየም ሄደች። አንሳው አንተ ደደብ አንሳው። ሰው ደደብ። አሉ የኔ ፍቅር አታፍርም? ችግር አለ አንተ ያለ ቆይ ምን ችግር ይጠፋል? ደግሞ ምን አጠፋ? ሰማለ ልጁ መጥቶ እዚህ ነው ያለው። የምን ልጅ? እስቲ ከእንቅልፍ ንቃ እባክህ። እባክሽ ነቅቻለሁ። ለነገር ምን ተብላለብክ? ትበላለህ፣ ትጠጣለህ። እዚህ ቤት መከራዬ ነው ያለው። ዛሬ እምብራ እስኪዞር ትጠጣና ትጋደማለህ። ቆይ ምንድን ነው የምትይ? ሰማኛለህ? አሁን ቶሎ ታደርገው ነገር አልክ። ይኸውልህ ልጁ እዚህ ቤት መጥቶልሃል። የሰውየው ልጅ ማለትሽ ነው? አዎ። አንተ ታስጮኸኝ። አሁን ስራ እንኳን ትንሽ መስራት አትችልም? ይወዲ የምረነሽ ነው። እኔ እኮ የምችለውን እያደረግኩ ነው። ልጁ የሆነ እድለኛ ነገር ነው። እባክሽ ዝም በል እባክህ። ማተባ ደግሞ እኮ አታፍርም። ይሆንክ ወሬ ብቻ ተይ እንጂ ይወዲ። ይህን ያክልማ ደካማ አድርገሽ አታስቢ። ኧረ እባክህ ምን ደህና ነገር ሰራክና ልመንክ። ሰማኛለህ? ይሄ ልጅ እዚህ ቤት ከመጣ አድጋለሁ። የምትበላውን ከማጣት በፊት ይህንን ነገር በፍጥነት አስተካክለው። አረ በደንብ ነው የማደርገው። ምንም አይነት ስጋት እንዳይገባሽ። ሁለተኛ ደግሜ እድል አልሰጠውም። በል በቃ
ሄሎ ዮቲ፣ ሄሎ። ምንድን ነው? እባክሽ መላ፣ ምንም እጄ ላይ የለም። የቤት ኪራዩን አልከፈልኩም። ኧረ እባክህ መጀመሪያ የተሰጠን ስራ በአግባቡ ጨርስ። ነገ ቆንጆ ሰበር ዜና እጠብቃለሁ። እሺ ሙሴ፣ እዚህ ከተማ ነው ጭራሽ መተህ ማጠይቀን? በቃ ሰው የሚልህን አትሰማም አይደል? ምንድን ነው አለባበስ እንዴ? ወጣት እኮ ነህ፣ ራስህን ጠብቅ እንጂ። ደግሞ እቺ 10 ለማትሞላ ህይወት ምንድን ነው መጨነቅ? ፈታ ዘና በልበት። ተወሶቴ ከቁርስ ነው ያዝ። በቃ እንዴ ለምን አንድ ቁርጥ ዳብላ? በቃኝ አልኩሽ እኮ። ወዲያ በቃ ልሂድ። ሰላም ልልህ ነው የመጣሁት። ሰላም አላልከኝም? ደህና ወይ ሙሴ፣ እንዴት እኮ እንደሚያሳዝነኝ። አሁንማ በቃ ጭራሽ እየባሰበት ነው ማለት ነው። ተይው እባክሽ፣ ሁሉም ለራሱ። በሞትለት ደስታው ሁኔታዬን ላይ ነው አመጣጡ። በሞትለት ሀብት ንብረቴን። ወይ አረከቴ፣ እንደዛ አትበል ደግሞ። ሙሴ በፍጹም እንደዚህ አይነት ልጅ አይደለም። ጠንቅቄ ነው የማውቀው። ያኔ ስናመጣው ጀምሮ በጣም ነው የፈራሁት። ደግሞ ከሱም ብዙ ፊቱን ያዞርብኝ። ወይ ከቴ፣ ቆይ ሁሉም ነገር አንተ እንዳሰብኩ ላይሆን ይችላል። እስኪ ተይኝ። አንቺ ደግሞ ሁሉም ሰው እንዳንቺ ደግ ይመስልሻል አይደል? ማዕበሉ ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልከሰው ሀሌ ፒስ ነው አለሁ። ምን ሆነካል? ምን ሆንኩ? ያው ፊት ነው። ፊቴ ምን ሆነ? ፊትማ ተናደሃል። አልተናደድኩም። ጭራሽ ሰላምኛት ሰላም ልኝ። እሺ ወዴት ነው? ምን አገባ? ለምንድን ነው የማትሆኝ? እንዴ ቆይ ምን ሆነ? አሌታ ከሄበን ከተጣላችሁ እንዴ? ለምንድን ነው የምንጣለው ከሷ ጋር? ያው ብዙ ጊዜ ፍቅረኛሞች የሚጣሉት በወሬ ምናምን አይደል? እናንተም ድንገት በዛ ከተጣላችሁ ብዬ ነው። ዝበል ደድ ደግሞ ካንተ ባስ ወረኛ አለ እንዴ? አረ ሀሌ ተረጋጋ እንዴ። ቆይ እኔ ምን አጠፋው? ትናንትና ምን ብለህ ነው የነገርካት? እሺ እኮ ንገረኝ። አራቴ ስለበፈጠረ ቆይ ምን ብያት ነው? እኔ ምን አቅልሃለሁ? ይሄው ትናንትና ማታ ስልክ የዘጋችብኝ እስካሁን ድረስ አላነሳችልኝም። ምንድን ነው የነገርካት? ከሴት ጋር ሆናን ብለሃታል አይደል? አረ እኔ ከደንበኛ ጋር ለስራ ሄዷል ነው ያልኳት። በደንብ እኮ ነው የማውቅ። ይሄን ብቻማ አትላት እንዴ? አንተ ድሮም ቀልድ ምናምን ታበዛለህ። ይሄው እንኳን ደስ ያለሽ። ተጣላንልህ፣ ተለያየንልህ። እሺ ተገላገልካት። ስንት ነው ያደረብኝ? ምንድን ነው ያልከው? ተገላገልካት ነው ያልከው? አዎ ምንድን ነው? አሁን ካጠገብ ይዞ አንተ ድሮም ማካበር ትወዳለህ። እሺ አሁን አይነን ማየት አልፈልግም። ከዚህ ጥፋት ምንድን ነው? ሂድልኝ አልኩህ። አልሄድም። ድሮም አንተ ማካበር ትወዳለህ። ማካበር ትወዳለህ? አዎ ዝም በላችሁ። መሰለኝ ህይወት ላስተካክል በል ፈለታ ምን ተበከለ ዝም ህይወት ላስተካክል በል። ይኸው እንኳን ደስ ያለህ ከምን ከተጣለው። እሺ ከምን ከተገኘ ምንም ሰው እሺ ፍቅርሽ አለ ዛሬም ልቤ አንቺን ላድን ባልታደል ሌት ባይነጋም በሰው በደል የውስጤን ድምፅ
ደፍኜ እስቃለው ቀኔን ብዬ ከልብ ያለ ጥልቅ ሐዘኔ ያልፈታሁት ስውር ቅኔ